ተጠባብቀው የተወለዱት መንታዎች በጣም የሚያስገርመው ነገራቸውና መጨረሻቸው። ሰላም የቻናላችን ተከታታዮች፣ አዳዲሶቹ ቻናላችንን ሰብስክራይብ በማድረግ ጀምሩ፣ ነባሮቹ ደግሞ ላይክ በማድረግ ጀምሩ ስንል በአክብሮት እንጠይቃለን። የሰው ልጅ ፈጣሪ ሲፈጥረው የተሟላ የሰውነትን ክፍል ይዞ ወደዚች ምድር ይመጣል። ነገር ግን ከሚሊዮኖች አንዳንዶቹ ደግሞ ለማመን የሚከብድ አፈጣጠር ይዘው ይፈጠራሉ። አቢ እና ብሪታኒ ይባላሉ። የተወለዱት በሀገረ ገናናዋ በሆነችው አሜሪካ ነው። የ35 ዓመት ጎልማሶች ናቸው። ሲፈጠሩ ተጠባብቀው ነው የተፈጠሩት። ማለትም ጭንቅላታቸው የተለያየ ሲሆን ነገር ግን ሌላው የሰውነት አካላታቸው ይጋሩታል። ይህም ማለት አቢ የሰውነታቸውን የቀኝ ክፍል ትቆጣጠራለች፣ ብሪታኒ ደግሞ የሰውነታቸውን የግራ ክፍል ትቆጣጠራለች። ስለዚህ አቢ ቀኝ እጇንና ቀኝ እግሯን ስትቆጣጠር፣ ብሪታኒ ደግሞ ግራ እጇንና ግራ እግሯን ትቆጣጠራለች። እነዚህ አስገራሚ መንታዎች እንደዚህ በመፈጠራቸው አንድም ቀን ተጸጽተው አያውቁም። ከዚህ ይልቅ አብረው ሆነው ማንም መደበኛ ሰው የሚያደርገውን ነገር በመተጋገዝ እና በመረዳዳት ይፈጽማሉ። አብረው ይተኛሉ፣ አብረው ይነሳሉ፣ አብረው ምግብ ይሰራሉ፣ አብረው ሳይክል ይነዳሉ፣ አብረው መኪና ይነዳሉ። በጋራ የማያደርጉት ነገር የለም። የሀገራችን ሕዝቦች እንደ አቢና ብሪታኒ ብንተጋገዝ ኖሮ የት በደረስን ነበረ። ከዚህም በተጨማሪ እነዚህ አስገራሚ መንታዎች በግል ሕይወታቸው የተለያዩ ድሎችን አጎናጽፈዋል። ሄይስኩል ትምህርታቸውን ጨርሰው ኮሌጅ ገብተው በቲቺንግ የመጀመሪያ ዲግሪያቸውን እያንዳንዳቸው ይዘው በአሁኑ ሰዓት ተማሪዎችን በማስተማር ላይ ይገኛሉ። በስራቸው የተጓደለ ድርጊትና ያነሰ የመማር ማስተማር ለተማሪዎች ሲሰጡ ታይተው አይታወቅም። ይልቁንስ ተማሪዎች እንደሚናገሩት ከሆነ አቢና ብሪታኒ ሲያስተምሩ እንደሚገባቸው የበለጠ በሌላ መምህር እንደማይገባቸው ተናግረዋል። እነዚህ አስገራሚ መንታዎች አብረው ሆነው ቢያስተምሩም ነገር ግን እያንዳንዳቸው የግላቸውን ደሞዝ ነው የሚቀበሉት። እነዚህ ድንቅ መንታዎች ምንም እንኳን ተጠባብቀው ቢፈጠሩም የግል የሆነ ፐርሰናሊቲ አላቸው። ይህም ማለት የግል የሆነ ሪሌሽንሺፕ፣ የግል የሆነ አስተሳሰብ፣ የግል የሆነ ሃይማኖት፣ ብቻ እንደማንኛውም ሰው የግል የሆነ ላይፍ ስታይል አላቸው። ከነዚህ የግል ሕይወታቸው መካከል አንዱን ብናይ አሁን ለምሳሌ የግል ሪሌሽንሺፕ ብናይ አቢ ጆሽ ቦውሊንግ ከሚባል ከዚህ ሸበላ ጋር የትዳር ሕይወት ከጀመረች ዓመታትን አስቆጥራለች። በአቢ ሕይወት ብሪታኒ በጣም ደስተኛ ናት። አትቀናም፣ አትናደድም። የእሷ ዕጣ ፈንታ እስኪደርስ ድረስ በተስፋ ትጠብቃለች። በዚህ አጋጣሚ ስለ ፍቅር ብሎ አቢን ከነሙሉ ማንነቷ የማህበረሰቡን የተዛባ ጥላቻና አመለካከት ጥሎ የትዳር ሕይወት የጀመረውን ጆስ ቦውሊንግ ጀግና ወንድ ሳላደንቅ ማለፍ አልፈልግም። በመጨረሻም ከአቢና ብሪታኒ እኛ ሰዎች መተጋገዝ፣ መረዳዳት፣ መተሳሰብ እንማር እያልኩኝ በቀጣይ አስገራሚ፣ አስደናቂና አጂብ የሚያሰኙ ቪዲዮዎች ጋር እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ቻናላችንን ሰብስክራይብ ማድረግ እንዳትዘነጉ ስል በአክብሮት እጠይቃለሁ።